ኢንቴሪየር ዲዛይነሮች በስታችኋል የምትሉኝ ሰዎች ኢንቴሪየር ዲዛይነር ወይስ ኢንቴሪየር ዲኮሬተር ነው የበዛው? ይህን ቪዲዮ ካያችሁ በኋላ የራሳችሁን ሐሳብ ተወስናላችሁ። ኢንቴሪየር ዲዛይነሮች በኢንቴሪየር ዲዛይን መደበኛ ትምህርትና የሙያ ማረጋገጫ ያላቸው ናቸው። በተጨማሪ የቦታ አጠቃቀም እቅድን፣ የህንጻ መዋቅራዊ አካላትን እንዴት እንደሚቀናጁ እንዲሁም ከኮንትራክተሮች ጋር በቅርበት የሚሰሩ ናቸው። ከዚህም በተጨማሪ ስነ ህንጻ ህጎችና ደንቦችን በቂ እውቀት አላቸው። ኢንቴሪየር ዲኮሬተሮች ኦሬዲ አቬለብል በሆነ ስፔስ ላይ ዲኮር የሚያደርጉ ሲሆን የቀለም ቅንጅትን፣ የቤት እቃዎችና ጌጣጌጦችን በመምረጥ እንዲሁም ደግሞ ክፍሎችን በማስዋብና በማደራጀት የተዋበ የሆነ ስፔስን የሚፈጥሩልን ናቸው። ስለዚህ ኢንቴሪየር ዲዛይነሮች አንድን ስፔስ ክሬት የሚያደርጉ እንዲሁም ዲዛይን የሚያደርጉ ሲሆኑ ኢንቴሪየር ዲኮሬተሮች ደግሞ የተፈጠረው ስፔስ ላይ ዲኮሬት በማድረግ የሚያስውቡ ናቸው።